ክልላችን የተለያዩ ባህላዊ፣ ታሪካዊ በተለይ ተንቀሳቃሽ የማይዳሰሱ እና ቋሚ ቅርሶች በዓለም አቀፍ በተባበሩት መንግስታት የባህል ትምህርትና ሳይንስ ድርጅት እንዲመዘገቡ ጥረት እያደረግን እንገኛለን። አይከን የሆኑ በጣም የለሙና የተዋወቁ በቁጥር ወደ 10 የሚሆኑ ቅርሶች ለኢትዮጵያ ቅርስ ባለስልጣን ከዚህም በፊት በደብዳቤ ጠቅሰን የህዝቡም ጥያቄ ስለሆነ ይሄ የመንግስታዊ መዋቅር ውስጥ የሚሰራው የተቋማት ጥያቄ ብቻ ሳይሆን ህዝቡም ከታች የተለያዩ ጥያቄዎችን የጠየቀ እንደመሆኑ መጠን እያቀረብን እንገኛለን። የኢትዮጵያ ቅርስ ጥበቃ ባለስልጣንም ከሚመለከታቸው ጋር ሆኖ እነዚህን ስራዎች የሰራቸው ያሉ ስራዎች አሉ። ወደፊት በክልላችን አሁን ብቸኛ አንድ ቅርስ ነው የዓለም አቀፍ ቅርስ እንደምታወቀው የጥያ ዓለም አቀፍ ቅርስ ብቻ ነው ተመዝግቧል። ወደፊት ብዙ ቅርሶች ዓለም አቀፍ ቅርስ ሆነው ይመዘገባሉ ብለን እናምናለን። ያው የምናገኛቸው ተቀመጣም በርካታ ነው። አብዛኛው ቱሪስት መጥቶ እነዚህን የዓለም አቀፍ ቅርስ ያሉበት ቦታ ላይ እንዲጎበኙ ያደርግልናል። ሴፍ ጋርድም ይደረጋል። የተለያዩ ጥበቃ እንክብካቤ ይደረጋል። እነዚህ ቅርሶች ለዓለም ከታወቁ ደግሞ ባህሉ፣ ታሪኩ፣ ወጉ እንዳይጠፋ ስለሚያደርግ ከፍተኛ የሆነ ትኩረት ስለሚደረግ ይሄን በተቀናጀ ሁኔታ በተለይ የዶክመንቴሽን ስራ እየሰራ እንገኛለን። ከአመት አመት ዶክመንት የማድረግ ኖሚኔሽን ፋይሎችን የማዘጋጀት ክብረ በዓሉ ደግሞ በደመቀ ሁኔታ የህዝቦችን አብሮነት አንድነት ጠብቆ እንዲከበር ለማድረግ በተለይ አሁን ነገው የሚከበረው የአላባ ብሔር ዘመን መለወጫ ሴራ በዓል ላይ ከተለያዩ ከክልላችን አካባቢዎች የሚመጡ የባህል ልኡካን አሉ። እነዚህ ባህል ልኡካን ሲመጡ የሀሳብ ልውውጥ ይደረጋል። የባህል ልውውጥ፣ የልምድ ልውውጥ ይደረጋል። እግረ መንገድ ደግሞ ፕሮሞሽን ነው፣ ይታወቃል። ይህ አንድ ቅርስ አንድ እሴት የበለጠ በተዋወቀ መጠን በዓለም ላይ ገኖ የመውጣት እድል አለው፣ ቻንስ አለው፣ ሁሉም ሰው እንዲያውቅ ያደርጋልና እነዚህ ግፍቶች ሄዶ የዓለም አቀፍ ቅርስ ሆኖ እንዲመዘገቡ የማድረግ ሚናቸው ከፍተኛ ስለሆነ በእኛ በኩል እነዚህን ስራዎች እየሰራ እንገኛለን። እንደ ማዕከላዊ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ደግሞ በዓላት በክልላችን የሚከበሩ የብሔረሰቦች ዘመን መለወጫ በዓላት ልክ እንደ ዛሬው ሴራ ያሉ በዓላት በህዝቦች አብሮነት አንድነት እንዲከበር እንዲሁም የባህል ፌስቲቫል ሆኖ መልክ እንዲከበሩ የማድረግ ሚናችን የተወጣን እንገኛለን ብዬ ነው ማስበው።